ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሐምሌ 22 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ዛሬ ሐምሌ 22 የ24 ሰዓት ዋና ዋና ወታደራዊ፣ ፖለቲካዊ፣ ዲፕሎማሲያዊ መረጃዎችን ወደ እናንተ አደርሳለሁ። በምስራቅ ጎጃም መርጦ ለማርያምና አካባቢው በወታደራዊ ካምፕ ላይ በተፈጸመ ጥቃት ከፍተኛ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ ደርሰዋል። ይህን መረጃ በዝርዝር አደርሳችኋለሁ። የቡድን መሳሪያዎች በተለይ በዚህ ውጊያ የሽምቅ ውጊያ ውስጥ በጣም ወሳኝ የሚባሉት እንደ ዱሽቃ ያሉ መሳሪያዎች ወደ ፋኖ እጅ መግባታቸውን የሚገልጹ መረጃዎችን ጨምሮ በአምባሰል ተራሮች ያለውን አሁን ሁኔታ በተመለከተ ውጫሌ፣ ሮቢት፣ ጭስ አባሊማና እንዲሁም ደግሞ በአምባሰል በአራቱ አቅጣጫዎች በተመሳሳይ ደብረታቦርና አካባቢ ያሉ የ24 ሰዓት ዋና ዋና መረጃዎችን ጨምሮ አሁን ከፍተኛ ትኩረት እየሳበ ያለው የራያ ግንባርን በተመለከተም የ24 ሰዓት ዋና ዋና መረጃዎችን ወደ እናንተ አደርሳለሁ። እስከ መጨረሻው እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በራያ ቀጠና ያለው ወታደራዊ እንቅስቃሴ በከፍተኛ ሁኔታ ጨምሯል። ወታደራዊ ውጥረቱ አይሏል። አልፎ አልፎ የከባድ መሳሪያ ድብደባዎች እንዳሉ ነው መረጃዎች የሚያሳዩት። ይህንን መረጃ ጨምሮ በትግራይ አካባቢ ያሉ ሌሎች መረጃዎችንም እንደዚሁ በአጭር ወደ እናንተ አደርሳለሁ። እየተከታተላችሁ እስከ መጨረሻው አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ወደ ደብረታቦር የሚወስድን መረጃ አስከትላለሁ። በደብረታቦር ከተማ በፖሊስ ጣቢያ ላይ በተፈጸመ ጥቃት ኪሳራ መድረሱ ተገልጿል። በደቡብ ጎንደር ዞን ደብረታቦር ከተማ በሚገኝ ፖሊስ ጣቢያ ላይ ሌሊት በተፈጸመ ጥቃት ወታደራዊ፣ ሰብአዊ፣ ቁሳዊ ኪሳራ መድረሱን የገለጹት የመረጃ ምንጮች ጥቃቱ ሌሊት 8 ሰዓት ገደማ በከተማዋ 08 ተብሎ በሚጠራ ፖሊስ ጣቢያ ላይ መፈጸሙን ገልጸዋል። ድርጊቱን የፈጸሙት የፋኖ ኃይሎች ከሌሊቱ 8 ሰዓት እስከ 9 ሰዓት ድረስ በፖሊስ ጣቢያው ላይ ጥቃት ማድረሳቸውን ገልጸዋል። በፖሊስ አባላት በጦር መሳሪያዎች ላይ የደረሰው ዝርዝር ጉዳትና ተዛማጅ መረጃዎች እየተጣሩ እንደሆነ መረጃ ምንጮች ገልጸዋል። ሌላ ዛሬ ማለዳ ከተሰሙ መረጃዎች መካከል በምስራቅ ጎጃም ዞን የተሰማው መረጃ ነው። እንግዲህ ይህንን መረጃ ካቀረብኩላችሁ በኋላ በትላንትናው ዕለት የአካባቢው የመከላከያ አዛዥ ጀነራል ብርሃኑ ጥላሁን ያቀረቡትን ሪፖርትና የሰጠውን ምላሽም እንደዚሁ አካትቻለሁ። ዛሬ በመርጦ ለማርያም ከተማ አቅራቢያ 10 ኪሎ ሜትር ርቀት ላይ በምትገኝ ሰኞ ገበያ ተብላ በምትጠራ ከተማ ላይ በሚገኝ ወታደራዊ ካምፕ ላይ ዛሬ ማለዳ ፋኖ ፈጸመው ጥቃት ወታደራዊ ኪሳራ ደርሷል። በፋኖ በኩል በተፈጸመው በዚህ ድንገተኛ ወታደራዊ ጥቃት ካምፑ ላይ ጉዳት የደረሰ ሲሆን ከፍተኛ ሰብአዊ፣ ቁሳዊ ኪሳራ መድረሱ ታውቋል። ከተገደሉት መካከል ወታደራዊ አዛዥ እንደሚገኙበት መረጃ ምንጮቹ ገልጸዋል። በውጊያው ወቅት ፋኖ ድሽቃን ጨምሮ የተለያዩ የቡድን መሳሪያዎች በእጁ ገብተዋል። ዝርዝር እየተጣራ ነው። ጥቃቱ የተፈጸመበት ወታደራዊ አዛዥ በእንግዲህ የጥቃት በተፈጸመበት ቀጠና ትላንትና ጀነራል ብርሃኑ ጥላሁን በጮቄ ተራሮችና አካባቢ የነበረውን ሰፊ ኦፕሬሽንና ቀጠናውን መቆጣጠራቸውን፣ ፋኖን መበተናቸውን እንዲሁም ደግሞ የፋኖ የሎጂስቲክ እና የእዝ ማዕከላትን መቆጣጠራቸውን ገልጸው ነበረ። ይህንን በተመለከተ ፋኖ አስረስ ማረ ለኢትዮ ፎከስ በሰጠው ማብራሪያ የጮቄ ተራሮች ዘመቻ መክሸፉና በፋኖ ላይ ምንም አይነት የደረሰ ጉዳት እንደሌለ ገልጾ በከባድ መሳሪያዎች ምክንያት ግን በንጹሃን ላይ ከባድ ጉዳት ደርሷል ብሏል። ትላንትና እንግዲህ ጀነራል ብርሃኑ ጥላሁን በዚህ ቀጠና የጮቄ ተራሮችን ማዕከል አድርገን በፈጸምነው ኦፕሬሽን ፋኖን በትነናል፣ አዳክመናል፣ ሎጂስቲክ እና የዝ ማዕከላትና ሰንሰለቶቹን በጣጥሰናል ብሏል። ይሄ ሪፖርት እንግዲህ እናንተ እንደምታስታውሱት አድማጭ ተመልካቾች ሁሉም ወታደራዊ አዛዦች ሲቀርቡ የሚያቀርቡት ሪፖርት ነው። ከወራት በፊት የዚሁ ቀጠና በተለይ የደቡብ ጎንደር እና የጎጃም ቀጠናዎች የኮማንድ እዝ ዋና አዛዥ፣ የምስራቅ እዝ ዋና አዛዥ እና የቀጠናውን ኮማንድ የሚመሩት ጀነራል መሐመድ ተሰማ በዚህ ቀጠና በደቡብ ጎንደር እና በጎጃም ቀጠና ባደረግናቸው ዘመቻዎች ከፍተኛ ድል ተቀዳጅተናል በሚል በርካታ አሃዛዊ ቁጥሮች ያሉት መረጃ አውጥተው ነበር። በደንብ እንግዲህ ወደ ኋላ ሄዶ ለማስታወስ ያክል ያንን ከተናገሩ በኋላና በተለይ ደቡብ ጎንደር ሙሉ በሙሉ ተቆጣጥረናል ብለው መግለጫ በሰጡ ጥቂት ቀናት ውስጥ የቀጠናው ፋኖ ንፋስ መውጫን፣ ወገዳን፣ እስቴን፣ መካነ ኢየሱስን፣ አሩገቢያን ጨምሮ በዞኑ የሚገኙ 18 ወረዳዎችና ከተሞችን በመቆጣጠር ደብረታቦር ከተማን ጭምር በመቆጣጠር በደብረታቦር ከተማ እንግዲህ ምናልባት ይህ ጦርነት ከተጀመረ ትልቁ የሚባለው የድሮን ጥቃት የተፈጸመበትን ክስተት እናስታውሳለን። እነዚህ ሰዎች የሚያቀርቧቸው ሪፖርቶች መሬት ላይ ካለው ነባራዊ ሁኔታ ጋር በዚህ መንገድ የሚገለጹ ናቸው የሚለውን ለማስታወስ ነው። ወደ አምባሰል ቀጠና እንሄዳለን። በአምባሰል ከባድ ውጊያና ወታደራዊ ውጥረት ማንሰራራቱ እንደገና መረጃዎች ገልጸዋል። በደቡብ ወሎ ዞን አምባሰል ወረዳ ውጫሌ፣ ሮቢት፣ ጭስ አባሊማ ተብሎ በሚጠሩ አካባቢ ዛሬ ማለዳ ተከታታይ ተኩስ እና ውጊያ እንደነበር እና የትራንስፖርት እንቅስቃሴ መስተጓጎሉን መረጃዎች ገልጸዋል። ጠዋት አካባቢ ከደሴ ወደ ወልዲያ ወይም ደግሞ
ከሐይቅ ወደ ውጫሌ በሚወስደው መንገድ ላይ ውጊያ እንደነበር የመረጃ ምንጮች ገልጸው ውጫሌ ወደ ሮቢት ወደ ጭስ አባሊማ የሚወስዱ መንገዶች ሙሉ በሙሉ እንቅስቃሴ አቁመው እንደነበር ገልጸዋል። በውጫሌ ከተማ አሮጌ ገበያ ተብሎ በሚጠራው አካባቢ ጠዋት እንደዚሁ ከፍተኛ ተኩስ ነበር። ይህንን ተከትሎ ባንኮች ጭምር ተዘግተው እንደነበርና እንቅስቃሴዎች ቆመው ነበር ያሉት የመረጃ ምንጮች ሰሞኑን በአምባሰል ተራሮች ስምሬት ላይ የነበረው መከላከያ አካባቢውን ለቆ መውጣቱን ተከትሎ ከውጫሌ ከተማ እስከ አሮጌ ገበያ፣ ሮቢት፣ ጭስ አባሊማ ያሉ ዋና ዋና መንገዶችን ፋኖ እንደገና መልሶ ተቆጣጥሯል ብለዋል። በሌላ በኩል በአምባሰል ተራሮች ቀጠና ማርዬ ወደ ኩታበር በሚወስዱ መስመሮች ከፍተኛ ወታደራዊ ውጥረት ዛሬ ነግሷል ተብሏል። በተጨማሪም ከአምባሰል ተራሮች በስተምዕራብ አቅጣጫ ከደላንታ ወደ ደሴ በሚወስዱ መንገዶች ተለያየን ተብሎ በሚጠሩ አካባቢዎች ትላንትና ምሽት የሞርተርና የዙ 23 ድብደባዎች እንደነበሩ ተገልጿል። በአምባሰልና በአቡነ ዮሴፍ ተራሮች እንዲሁም በምዕራብ ወሎ አካባቢዎች ላለፉት ተከታታይ ሳምንታት ሲካሄድ የነበረው ዘመቻ አሁን ላይ ፋኖ በመልሶ ማጥቃት አንዳንድ ወረዳዎችና ይዞታዎችን መልሶ እየተቆጣጠረ መሆኑን መረጃዎች ገልጸዋል። በዚሁ ቀጠና በአምባሰል ወረዳ ዚሃ ተብሎ በሚጠራ አካባቢ በተፈጸመ ድንገተኛ ጥቃት የዙ 23 ተኳሽን ጨምሮ እጀባ ላይ የነበሩ የመከላከያ አባላት፣ የፖሊስ እና የሚሊሻ አባላት ጉዳት እንደደረሰባቸው መረጃዎች ገልጸዋል። ጥቃቱ የተፈጸመው ሐምሌ 20 ቀን 2018 ዓ.ም አመሻሽ ላይ እንደሆነ የገለጹት የመረጃ ምንጮች የመከላከያ፣ የፖሊስ፣ የሚሊሻ አባላት ያካተተ የጸጥታ ኃይል ከደላንታ ፀሐይ መውጫ የአምስት የባንክ ሰራተኞችና ገንዘብ ተጭኖ ወደ ደሴ እጀባ ሲንቀሳቀስ በነበረበት ሰዓት ነው ጥቃት የተፈጸመው። ጥቃቱ የተፈጸመው ዚሃ ወንዝና ተለያየን ተብለው በሚጠሩ አካባቢዎች እንደሆነ የገለጹት የመረጃ ምንጮች በጉዳቱ የደረሰው ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ በውል አልታወቀም። እጀባ ላይ የነበሩ የዙ 23 ተኳሽና ሌሎች ወታደሮች ሞትና ቁስለኛ ሆነዋል። በፋኖ በድሽቃ ነው ይህንን ጥቃት እየፈጸመው ተብሏል። ጥቃቱን ተከትሎ የደላንታ ወረዳ የብልጽግና አመራሮች በአምቡላንስ ወደ ደሴ ስለማምለጣቸውና ስለመሸሻቸው መረጃ ምንጮቹ ጨምረው ገልጸዋል። በቅዱስ ላሊበላ ከተማ አቅራቢያ ያለውን አጠቃላይ ሁኔታ ስንመለከት እዚሁ ሰሜን ወሎ ትላንትናው ዕለት በላስታ ቀጠና ከቅዱስ ላሊበላ ከተማ ወደ ሽምሻ ተሰብስቦ ወደ አይና ቡግና በመንቀሳቀስ ላይ በነበረ የመከላከያ ኃይል ላይ የደፈጣ ጥቃት ተፈጽሞ በርካታ ጉዳት ደርሷል። በቁጥሩ የተለያየ ሀዝ ነው። እስከ 62 የሚደርስ ጉዳት እንደደረሰ መረጃዎች ገልጸዋል። ከሰኞ ገበያ፣ ጉዶበር፣ ባውሽ፣ ሞሰብ ተራራ ተብሎ በሚጠሩ አካባቢዎች ተከታታይ የደፈጣ ጥቃቶች ተፈጽመዋል። በተመሳሳይ እንደዚሁ ኃይል ለመቀየርና ሌላ ሎጂስቲክ ለማጓጓዝ ከብልብላ ተነስቶ ሲንቀሳቀስ በነበረ ኃይል ላይም ተጨማሪ የደፈጣ ጥቃቶች ተፈጽመዋል። በሁለቱም ቦታዎች በተፈጸሙ የደፈጣ ጥቃቶች ከ62 በላይ የሚደርስ ኃይል ጉዳት ደርሶበታል ብለዋል። ከላሊበላ ወደ ኩልመስክ ከተማ ተከታታይ የመድፍ ድብደባዎች በመደረጋቸው 3 ታዳጊዎች ጉዳት ደርሶባቸዋል። እንዲሁም ደግሞ አንድ መኖሪያ ቤት ሙሉ በሙሉ ወድሟል። ይህንን የደፈጣ ጥቃቶችን ተከትሎ ከላሊበላ ወደ ኩልመስክ የመድፍ ድብደባ ያደረገው መከላከያ በንጹሃን ላይ ጉዳት አድርሷል ተብሏል። ወደ ራያ ቀጠናዎች እንሄዳለን። በራያ ግንባር ከፍተኛ የሰራዊትና የከባድ መሳሪያ ዝውውር መኖሩ ዛሬም ቀጥሏል። በራያ ግንባር ያለውን ወታደራዊ ውጥረት እየጨመረ የመጣ ሲሆን በወልዲያ ቆቦ መስመር ከፍተኛ የሰራዊትና የጦር መሳሪያ ዝውውር እንቅስቃሴ የተደረገ ነው። አንድ የዓይን እማኝ ዛሬ ከአካባቢው ከወልዲያ ወደ ቆቦ ከ50 በላይ ተሽከርካሪዎች ሰራዊት ጭነው ወደ አካባቢው መግባታቸውንና በአካባቢውም ከፍተኛ የጦር መሳሪያ ክምችት እየተደረገ መሆኑን ሲገልጹ፣ ሌላ የዓይን እማኝ ደግሞ በርካታ ከባድ መሳሪያዎችን የጫኑ ኮንቮዮች